ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? አዲስ ዩቲዩብ ቻናል ጀምሬያለሁ። በዛው አጋጣሚ ሰብስክራይብ፣ ላይክ እያደረጋችሁ ቪዲዮውን ጀምሩት። አሁን ማሳያችሁ ዜድቲ ኢትዮ ቴሌኮም ጂፖን ሞደም ፓስዋርድ እንዴት መቀየር እንችላለን የሚለውን ነው። በመጀመሪያ ሞደሟ እንደተገዛች ይህን አንፓክ ስናደርጋት ይህን ትመስላለች። አሁን እዚህ ጋር በዋናነት የምናየው የዚችን ሞደም ኮንፊግሬሽን ብቻ ነው። ሁሉም እያንዳንዱ ሞደሞች የራሳቸው የሆነ ፊቸር አላቸው። የሚቀራረቡ ተመሳሳይነት ያለውም ይኖራል። አብዛኛዎቹ ግን የእያንዳንዳቸው የሆነ አድሚን መግቢያ፣ ላን መግቢያ ከውስጥ ከፍተን ስናየውም ሞደም ውስጥ ስንገባ ፊቸር አላቸው። እዚህ ጋር ሞደሙ አሁን 4 ላን መጠቀሚያ ፖርት አላት። አንድ የስልክ ኮምቦ የምንለው እና ፓወር መሰኪያ ፓወር መስጫ በእንትን አላት። ከጀርባ ስናየው ደግሞ የቴሌ ፋይበር መግቢያ ፖርት አለች። በተቀረ ሌሎች ዳታዎች አሉ። ፓራሜትሮቹ፣ ሴሪያል ነምበር፣ ዲፎልት ፓስዋርድ አለ አብሮ ከፋብሪካ የመጣው። አንፓክ ካደረግን በኋላ እኔ አሁን የምጠቀመው በፓወር ባንክ ነው። 12 ቮልት አውትፑት ያላት ኬብል አለች። ፓወር ባንክ ላይ ሰካና በእሱ አስነሳታለሁ። ኮንፊገር ለማድረግ ኦን ማድረግ በቂ ነው። ዋይፋይ ኔሙንና ፓስዋርዱን ኮንፊገር ለማድረግ ኦን ካደረግነው ፓወሩን በቂ ነው። የቴሌ ፓወር ቢኖርም ባይኖርም ችግር የለውም። ኢንተርኔት አክሰስ ለማድረግ ነው እሱ የሚያስፈልገው። ይህን ከሰካን በኋላ ወደ ሴቲንጉ ነው የምንገባው። አሁን እዚህ መጀመሪያ እንደሰካ ነው ፓወር ይበራልናል። ፓወር አለ፣ ፎን አለ፣ ሎስ የሚል አለ፣ ኢንተርኔት የሚል አለ፣ ላኗል፣ ላንቱ፣ ፎን፣ ዊላን፣ ደብሊውፒኤስ ነው ያለ እዚህ ጋር አሉ። እያንዳንዶችን በቀጣይ ቪዲዮ ቀጣይ የምሰራው ይሆናል። እዚህ ጋር ሎስ ይበራል። አሁን ሎስ ማለት የቴሌ ኢንፑት አልተሰጠም። ይህ ምንም ችግር የለውም። ዋይርለስ ላይ አክሰስ ለማድረግ ዋይርለሱን ምንም ችግር የለውም። ዋይፋይ ልክ መብራት ሲጀምር አሁን ዋይፋይ በርታናለች። ቀጥታ ወደ ኮንፊግሬሽን እንገባለን። ውድ ተመልካቾች አንድን ሞደም ኮንፊገር ለማድረግ በመጀመሪያ በኬብል ወይም ደግሞ በዋይርለስ ዋይፋይ ማገናኘት አለብን። ለምሳሌ ስልክ ከሆነ በዋይርለስ እንችላለን። ኮምፒውተር ከሆነ ግን በሁለቱም በገመድም በዋይፋይ ማገናኘትን ኮንፊገር ለማድረግ ማዘጋጀት እንችላለን ማለት ነው። አሁን እኔ የማደርገው ዋይፋይ ከፍትና የዋይፋይ ኔሙን ዲፎልት እፈልገዋለሁ። ፋብሪካው ዲፎልት የሰራለት ስም ነው ይመጣልኝ። ዜድቲ የምትል ስሟ እሷ ስትመጣልኝ ፓስዋርድ አሁንም ዲፎልት ነው የሚሆነው። በመጀመሪያ ሲመጣ የምታገኙት ዲፎልት ነው። ከጀርባ ተጽፎ ታገኙታላችሁ። እሱም ፓስዋርድ ትጠቀማላችሁ። ከጀርባ ላይ ፓስዋርድ ዋይፋይ ፓስዋርድ የሚላለው ኮኔክት ካደረግን በኋላ እያንዳንዱ ሞደም የራሱ የሆነ ላን አይፒ ያለው በላን አይፒው መሰረት የፈለግነውን ብሮዘር ኤኒ ብሮዘር ከፈለግን ኢንተርኔት ከፈለግን ፋየርፎክስ ሞዚላ ማለት ነው፣ ወይም ደግሞ ክሮም መጠቀም እንችላለን። አሁን እዚህ ጋር ኮኔክት ሆኖልናል። ኮኔክት ከሆነልን በኋላ እንደምናደርገው አንድ ብሮዘር እንከፍትና ብሮዘር ከከፈትን በኋላ ዋቴቨር አሁን እኔ እዚህ ጋር ክሮም እንደምጠቀመው 192 168 ዶት አለ በመሃል ዶት አንድ እንዳልና ኢንተር እንለዋለን። እዚህ ጋር አሁን ኢንተር ካልነው በኋላ ልክ ፊቸር ይመጣልናል። ወደ ሞደም ለመግባት የሚጠይቅ ፕሪቪሌጅ ፊቸር ይመጣልናል። ሆምፔጅ ይመጣልናል። ይህ ሆምፔጅ ላይ ዩዘር ኔሙ ለምሳሌ የዜድቲ ጂፖን ሞደም አድሚን በስሞል ሌተር ነው። የሌሎቹ ግን ሊለያይ ይችላል። እንደ ሞደም አይነቶቹ እንደ ታይፑ የተለያየ ነው። እንደ ብራንዱም እንደ አይነቱም ይለያያል። ፓስዋርድም አድሚን እንላለን። ከዛ ሎጊን ብለን ከገባን በኋላ ልክ ሞደሙን ኮንፊገር ለማድረግ ወደሚያስችለን ፔጅ እንገባለን። እዚህ ፔጅ ውስጥ ብዙ ነገሮችን ኮንፊገር እናደርጋለን። በዋናነት ግን እኛ እዚህ ጋር ልናየውና ኮንፊገር ለማድረግ ለዛሬ ያዝነው በዚህ ቪዲዮ የምናደርገው ዋይርለስ ሎካል ኤሪያ ኔትወርክ የሚለውን ነው። ወይም ደግሞ ዋይፋይ ፓስዋርድ እና ዩዘርኔም መቀየር ማስተካከል የሚለውን ነው የምናየው። እዚህ ጋር ሎካል ኤሪያ ኔትወርክ ከገባን በኋላ ስታተስ ዊላን
ላን የሚል አለ። እሱ ጋር ዊላን ላይ ነው የምንገባው እኛ። ዊላንን ክሊክ ካደረግን በኋላ እዚህ ጋር ዊላን ክሊክ ካደረግን በኋላ ልክ ወደ ታች ስክሮል ስናደርግ ዊላን ኤስኤስአይዲ ኮንፊግሬሽን የሚል አለ። ዋየርለስ ሎካል ኤሪያ ኔትወርክ ኤስኤስአይዲ ኮንፊግሬሽን ስሙና ፓስዋርዱን ኮንፊገር የምናደርግበት ሴቲንግ ማለት ነው እዚህ ጋር የምናገኘው። ይሄ ፊቸር አብዛኛውን ጊዜ በየሞደሞቹ ላይ የተለያየ ቦታ ላይ ነው የሚገኘው። አሁን እዚህ ጋር ኤስኤስአይዲ ኔም አለ፣ ዜድቲ የምትለዋ ኔም አለች። ኢንክሪፕት ታይፕ አለ። ኢንክሪፕት ታይፕ የሚለው ደግሞ የፓስዋርዱ ታይፑ ነው፣ ጥንካሬው ማለት ነው፣ አይነቱ። ለምሳሌ አሁን እናን ሴኪሪቲ ማድረግ እንችላለን፣ ደብሊውፒኤቱ ማድረግ እንችላለን። ይህ ማለት ሴኪሪቲው ሌብሉ ትንሽ አነስ ያለ ነው። ሚክስዱን ግን ከታች ስናደርገው ሁሉንም የያዘ ከሆነ በጣም አሪፍ የሆነ ስትሬንግዝ ይኖረዋል። ያ ማለት ሀክ የመደረግ ፕሮባቢሊቲ በሶፍትዌሮች በአፕ ሀክ አይደረግም ማለት ነው። ስለዚህ እዚህ ጋር ፓስዋርድ የሚለው ላይ ደብሊውፒኤ ምትለውን እንገባና ሾው ስናገር ለምሳሌ እኔ ይህን ይመስላል ዲፎልት ላይ ከፋብሪካ ሲመጣ የነበረው ፓስዋርድ ነው። ይሄኛውን አጠፋውና የምፈልገው ማድረግ እችላለሁ። ማድረግ እችላለሁ። አሁን እዚህ ጋር 1 2 3 4 5 እስከ 8 አደረኩት። እስከ 8 ካደረኩ በኋላ ግን አሁን እዚህ ጋር ሚኒመም ሪኳየርመንት አለው። ሚኒመም ሪኳየርመንት አንድ ፓስዋርድ 8 መሆን አለበት። ማክሲመም ደግሞ 63 ድረስ ይችላል ይሄኛው። ያ ማለት በጣም ኮምፕሌክስ የሆነ ግን ያው ብዙ ጊዜ አስፈላጊ አይደለም። ለፐርሰናል ለቤት አጠቃቀም ቀለል ያለ ነገር 8 10 ቢሆን ከዛ በላይ ሌንግዝ ባይኖረው ችግር የለውም። የምንጠቀማቸው የፓስዋርድ አይነቶች ደግሞ ቁጥር እንችላለን፣ ካራክተር እንችላለን፣ ፊደል እንችላለን። ስለዚህ ሁሉንም ማድረግ እንችላለን። አሁን እዚህ ጋር ለምሳሌ ዊክ ይላል። ሴኩሪቲ ዊክ ነው የሚለው። ይሄ ዊክ ያለው የተጠቀምነው ኮመንሊ በቅደም ተከተል ስለሆነ ነው። ከ1 እስከ 8 ስለተጠቀምነው። ይሄን ካደረግን በኋላም ደግሞ ኮፒ እናደርገዋለን። አሁን ብዙ ሰዎች የሚሳቱ ምንድነው ፓስዋርድ ሲቀይሩ፣ አሁን እኔ ከስተመሮች ጋር ምናምን የምናየው ነገር አንዳንድ ሰራተኞች የሚያዩት ፓስዋርድ ከቀየሩ በኋላ አፕላይ ሲሉት ኮፒ አያደርጉትም። ያ ማለት ምን እንደነካችሁ በደንብ ላይ ያሳይ ይችላል። ስታር ስለሚያደርገው ብዙ ሾው ካላረጋችሁት እየጻፋችሁትን አታውቁትም። ስለዚህ ምንድነው የሚሆነው? አንዳንዴ ጽፋችሁትም ታስታውሱት የነበረ ነገር ልትረሱት ትችላላችሁ። አፕላይ ካረጋችሁ በኋላ መጀመሪያ ላይ ኮፒ ማድረጉ እየተሻለ ነው። 5ን የጻፍኩ መስሏችሁ ኪቦርዳችሁ 6 ሊጽፍ ይችላል። ይሄ ጻፍኩ ብላችሁ ከጎን ያለውን ሌላ ፊደል ልጽፉ ትችላላችሁ። ስለዚህ እንደዚህ አይነት ነገሮች ላይ ጥንቃቄ ማድረጉ የተሻለ ነው። ስለዚህ ኮፒና አድርጋችሁ መያዝ አለባችሁ። አሁን እዚህ ጋር የሚያሳየን አሁን እዚህ ጋር የፓስዋርዱ እንትን ነው። አሁን 8 እስከ 8 ካደረግን በኋላ አፕላይ እንለዋለን። በቃ አሁን ከፈለግን ስሙንም ከላይ አጥፍተን መቀየር እንችላለን። አሁን እዚህ ጋር ግን እያደረግን ያለ ነው እኛ ፓስዋርዱን እንዴት መቀየር እንደምንችል ነው። በቃ አሁን ኦልሬዲ ፓስዋርዱን ተቀብሎናል። ሰብሚት አለ ከላይ ኮንፊርም አደረገ። ዘን ይህን ከጨረስን በኋላ የምናደርገው ኦልሬዲ ስለተቀየረ ወደ ዋይፋይ እንከፍትና እንደገና ዋይፋይን እንጠብቃታለን። ስሟን እስከምትመጣ ስሟን አልቀየርናትም፣ ዜድቲ ነው የምትለው። ፓስዋርድ ግን ስለቀየርን እንጠብቀዋለን። ኦልሬዲ ዲስኮኔክትድ ይሆናል። አሁን እዚህ ጋር ኮኔክት የሆነው ሌላ ዋይፋይ ስለሆነ ነው። ኖርማሊ መጣለች። አሁን ዜድቲ የምትለው መጣች። ዜድቲ ስለመጣች አሁን ኮኔክት ስንላት ኦልሬዲ ፓስዋርድ ስለተቀየረ አውተንቲኬሽኑ ቼክ ያደረገውና ኔትወርኩን ራሱ ፓስዋርድ ስለተቀየረ አስገባ ይላል። አሁን እንደምናደርገው ራይት ክሊክ እናደርጋለን። ኮምፒውተር ጋር የምንጠቀመው ስልክ ከሆነ ደግሞ ሎንግ ፕረስ እናደርግና ጫን እናደርግና ፔስት የሚል ይመጣለን። ፔስት እናደርገዋለን። ኮፒ አድርገን ስለነበር በቀላሉ እንዳይጠፋብን ኮፒ ማድረጋችን ይጠቅመናል ማለት ነው። ዘንድ ስናደርገው አሁን እዚህ ጋር ኮኔክትድ ማለት አለበት። አሁን ስናየው እዚህ ጋር ዜድቲ የምትለዋ ዋይፋያችን ኮኔክት ሆናለች። አሁን በተሳካ ሁኔታ ፓስዋርድ ቀይረናል ማለት ነው። ውድ ተመልካቾች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ፣ የደወል ምልክቷንም ተጫኑ። ለቀጣይ ሌሎች ቪዲዮዎች እንድሰራላችሁ ከፈለጋችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ። ባይ